ምናምን በኦሮምኛ በአማርኛ ምንድነው እንዴ? አማቲ ማላጎቱ አማቲ አከና አማቲና አከና አማቲና አከና ከንጀታ ማላጎቱ አማቲ ኤርገ ሙጨዮኒ ሃደቲ የጀቴ ኤርጋ ጀጀሙ ዲዲ ማላጎደን ማላ ተውፊ ከናንሞ ላላ እረደርቡ እንደንደው ከናፉ ዋኑምቲ ዱፍ ያዱፉ መሌ ኤርገ ሞርከቲ ገሌ ኤርገሞ ወሊቲ ሞርከ ቀበኔ ሞርክቸሰን ፊጣን ባስና መሌ አከነቲ ነፍ ምክንያቱም ለምን በቃ ለውስጥ እስከ ገባን ድረስ ይቀጥላል። እኔ ለፍቼ ወለድኩት ያሳደግኩት ልጅ ከስንት ነገር ጠብቄ ከስንት ልፋት ከስንት ድካም ስንት ፈተና የከፈልኩበት ልጅ እሷ መታ ዛሬ እናትህና እኔን ነው የምትመርጠው ብላ ምርጫ ላይ ማስቀመጥ አትችልም። ስለዚህ እኔ አንድና አንድ ወስኛለሁ። በቃ እኔም ከዚህ ቤት አልሄድም። ከፈለጉ ይለያዩ፣ ማይለያዩ ከሆነ ትችላለች፣ ሁሉ ነገር ትችላዋለች። ምክንያቱም ያመጣችው እሷ ናት፣ እልህ ውስጥ የገባችው እሷ ናት። እኔ ቤቷ የመጣሁት ለጸብ አልነበረም፣ ሰላም ለመፍጠር ነው። ግን ሰላም መፍጠር ስላልፈለገች ይቅርታ መጠያየቅንም ስላልፈለገች ምን ማድረግ እችላለሁ? እኔ እግሯ ላይ ልውደቅ? ወልጄ የሰጠሁትና ልጅ ትቼ እግሯ ላይ መውደቅ አልችልም። ስለዚህ ቤተሰቦች ብዙ የምትናገሩ ሰዎች አላችሁ፣ ይመቻችሁ። እኔ ምንም አይመስለኝም። ያው የመሰለ መውጣት ካለባት እሷ ናት የምትወጣው ከዚህ በኋላ ማለት ነው። ይሄ ትችያለሽ። ያለ ቀለም ካለ ሰብስቢ ላይ መንገዱ ጥሩ ባህሪሽን አሳይተሽ ነው። ይሄን ባህሪሽን ከወደድሽው ይሄ ነው ባህሪ፣ ችለሽ ኑሪ። ይሄንን አልችልም ስትይ ደግሞ ይሄው መንገዱ ችዬ እኖራለሁ ስትይ ከዚህ በኋላ እዚህ ነው የምኖረው። የምትፈልጊውን ነገር አድርጊ፣ ትታዘዥኛለሽ፣ እየተንከባከብሽኝ ትኖሪያለሽ። ይሄ ነው ጸባይ። ምን ታመጪ? ምን ችግር? ሰራተኛ ቀጥራለሁ፣ ችግር የለም። አልፈልግም በሰራተኛ ታዘኝ። አንቺን ያገባሽ እሱ በሰራተኛ እኮ ሊበላ አይደለም፣ የእጅሽን እንጀራ ሊበላ ነው። ሚስት የሆንሽው እኮ ልትንከባከቢው፣ ልታበይው፣ ልብሶቹን ልታጥቢ፣ ተኩሰሽ ልታለብሺ ነው። ሰራተኛ አቋካችሁ ምግብ አምተሽ ትሰጪው አይደለም። ትምህርት እንደመማር ታውቃለህ አይደለ? በቃ ትምህርት እንደመማር ታውቃለህ አይደለ? የሚስት ቤትሽን ቦታ ተወጪ፣ ችግር የለውም። ተወጪ፣ በቃ እወጣላችኋለሁ። ሌላ ሚስት አምጥቼ ዳሪው እኮ ይሄ መንገዱ ሳይዳ ዝም ብዬ በጣም 80 ያለኝ ሰው ነኝ። በቃ ተከራክሬ የሚሆነው ነገር አለ። ግን ትጠይቂያለሽ። በቃ 80 ሺህ ብለሽ አያገባኝም። ዝም ብዬ አልገባኝ። ምን አገባኝ ታዲያ? እኔ ያገባኝ ያለ ክብር አላገኘኝም። ኧረ የትም ግን የስራሽን ይስጥሽ። በሆነ ከምን ዋጋ ነው በእናትሽ ለልጅሽ ብላ አምጥታ ያገናኘች? ወደዛ ሄዳንተ ደግሞ በእናትህ ነው ስልጣን የገባው እዚህ ቤት። እኔ ምንም አልልም። ለፈጣሪ ነው ስትናገሪ የተናገሰማዊ ነው እኮ ከኔና ከእናንተ ምረት ይሆንሽ ልጁ እንደሆነ አጣብቂኝ ውስጥ ትከችዋለሽ እንዴ? እናቴ ሚስቴን ቤት ትናንት መጥተሽ አንቺ ስንት 20 ምናምን ዓመት ደክም ያለ ያሳደግኩት ልጅ ላይ እናንተንና እኔ ምረት ይሄንን ምርጫ ውስጥ ታስገቢዋለሽ? ትንሽ እንደው ሼማ ይዝሽ። በእኛ መሀል ልጁ ስለምን ይጨነቃል እኮ? እንዳይጨነቅ ነው ቤት አይደለም ቤት ሂጂ። አሁን ደግሞ መውጣት ከገባን አይቀር ከተያያዝን አይቀር የትም አልሄድም። በዚህ ባህሪ በዚሁ እናትነት ትቀበይኛለሽ። አትቀበይኝም መብትሽ ነው። መንገዱ ከሰፊ ነው። ከዚህ በኋላ ማዘሩ ታስቀቡኝ እኮ እንደፈለክ ልትወረውረኝ አይደለም። በቃ ሌላ ነገር ትናገሪ። በእናትህ ዞር በላንተ ደግሞ ቪዲዮ ይዘኛል። እዚህ አታነጋግረን። በቃ በእውነት እኔ ሴጣኔን አታምጣ እንዴ! በዛ በጣም በእውነት ይሄ ከመጠን አለፈ። ምን ነው? ቆይ ቢና ያደርሻው እንጂ ቤት ሀገር ስለምባል ነው እንደዚህ። እኔ በጣም ስርዓት ያለኝ ሰው ነኝ። ስለ ስርዓትም ስላለኝ ነው። ሂጂና ቤቷ ትረጋጋና ትምጣ። እኔ ራሴ ሂጄ ይቅርታ ጠይቃታለሁ ያልኩት እላለሁ። ችግር እያልኩ ነው። እያወራችም ያለችው እሷ ናት። ኧረ ዝም በላለች። ክብር ይኑርሽ እሱ በእውነት ክብር ይኑርሽ። እኔ እጄን አላነሳብሽም። ለምን? አላዛርን ስለምወደው እጄን አላነሳብሽም። ሌላ ነገር ውስጥ አታስገብኝ። እኔ ጥዬ እየሄድኩ ነው አይደለ? ይዘሻት ሂጂም ቁጭ ላይ እምልሽን እያደረግሽ ትኖሪያለሽ። እኔ ደግሞ የትም አልሄድም። ተስፋሽ ቁራጭ። ምን አይነት ነገር ውስጥ ነው የገባሁት? ምን አይነት ውስጥ ነው የገባሁት? ምን አደረኩ? ምን በደልኩ? ይሄ ሁሉ ያመጣው አንተ ነህ። ይሄ ሁሉ ምን አድርጊ ነው የምትለኝ? ምን ላድርግ?
መሄጄላትም ብላ ነው ልብሴን አምጥታ እንትን የምትለው። ቤት ስላላት አማራጭ ስላላት ትሄድና ቤቷ ትረጋጋ ባልኩበት ምንም አይደለም። እኔ ላልጽ አማርኛ እየነገርኩ ነው። ምን አድርጊ ነው የምትለኝ? ምን ላድርጋት? እስኪ ንገረኝ። አንድ ቤት እየኖራችሁ ትጣፊያለሽ። አትሰማም ብለሽ ነው ያመጣው። አንተ ነው ሁሉ ጣጣ። አትሰማም ብለሽ ነው። ምን አልኳት? ምን ክፉ ነገር አወራሁኝ? ትሄድና ቤቷ ትረጋጋ። ሄጄ ይቅርታ ጠይቃታለሁ። እንደዚህ ሆቶና እሷ ሌላ ምንም ነገር ይቅርታ የኔ መጠየቅ ይሄናል። ምን አስፈልግ? ይቅርታ እኮ እግሯ ላይ ወድቄ ምንም አልደረኩም። ከዚህ በኋላ ይቅርታ ብትጠይቂያት ዋጋ የለውም። አንተም ስማኝ። እኔም ከዚህ በኋላ ይቅርታ ጠይቂያት አልልሽም። ገባሽ? አንቺ በራስሽ ድርቅና ገባሽ? የራስሽን ኢጎ ይሄ ውስጥሽ ላይ ያለውን ኢጎ ላለመተው ብለሽ ያደረግሽው ነገር ይሄው እሳት ውስጥ ከተተል። ምን ችግር አለው? ትናንትና ይቅርታ ጠይቂያት። እሷን አውርቻታለሁ ለምኛታለሁ ስልሽ ምን አለበት? እስቲ ልጅ አይደለሽ አንቺ? ጠየኳት እኮ ቤቷ ውስጥ ሄጄ ተንበረከኩ። ስንት ነገር በቴክስት አወራኋት። ከዚህ በላይ አልችልም። አስሬ በቴክስት በምን አይደለም በቃ ምንም በቃ አንድ የገባሁበት ነገር ነው። ፈጣሪ ያውቃል። እሺ ምንም ማለት መሄጃ የላትም ብላችሁ ነው ልብሴን አምጥታችሁ ምሰጥ። ምን አይነት ውስጥ ነው የገባሁት? ምን አደረኩ? ምን በደልኩ? ይሄ ሁሉ ያመጣው አንተ ነህ። ይሄ ሁሉ ምን አድርጊ ነው የምትለኝ? ምን ላድርግ? መሄጃ የላትም ብላ ነው ልብሴን አምጥታ እንትን የምትለው። ቤት ስላላት አማራጭ ስላላት ትሄድና ቤቷ ትረጋጋ ባልኩበት ምንም አይደለም። እኔ ላልጽ አማርኛ እየነገርኩ ነው። ምን አድርጊ ነው የምትለኝ? ምን ላድርጋት? እስኪ ንገረኝ። አንድ ቤት እየኖራችሁ ትጣፊያለሽ። አትሰማም ብለሽ ነው ያመጣው። አንተ ነው ሁሉ ጣጣ። አትሰማም ብለሽ ነው። ምን አልኳት? ምን ክፉ ነገር አወራሁኝ? ትሄድና ቤቷ ትረጋጋ። ሄጄ ይቅርታ ጠይቃታለሁ። እንደዚህ ሆቶና እሷ ሌላ ምንም ነገር ይቅርታ የኔ መጠየቅ ይሄናል። ምን አስፈልግ? ይቅርታ እኮ እግሯ ላይ ወድቄ ምንም አልደረኩም። ከዚህ በኋላ ይቅርታ ብትጠይቂያትም ዋጋ የለውም። አንተም ስማኝ። እኔም ከዚህ በኋላ ይቅርታ ጠይቂያት አልልሽም። ገባሽ? አንቺ በራስሽ ድርቅና ገባሽ? የራስሽን ኢጎ ይሄ ውስጥሽ ላይ ያለውን ኢጎ ላለመተው ብለሽ ያደረግሽው ነገር ይሄው እሳት ውስጥ ከተተል። ምን ችግር አለው? ትናንትና ይቅርታ ጠይቂያት። እሷን አውርቻታለሁ ለምኛታለሁ ስልሽ ምን አለበት? እስቲ ልጅ አይደለሽ አንቺ? ጠየኳት እኮ ቤቷ ውስጥ ሄጄ ተንበረከኩ። ስንት ነገር በቴክስት አወራኋት። ከዚህ በላይ አልችልም። አስሬ በቴክስት በምን አይደለም በቃ ራሳችሁ ናችሁ ያለመጣችሁ። እኔ ሽማግሌ ሰውነሽ ከዚህ በላይ ምን ልሆንሽ ታዲያ? በቃ ምን ማድረግ እችላለሁ እኔ ከዚህ በኋላ እንዴ? ነገር ታባብሻለሽ። ሁሉን ነገር አንቺ ታወሳሰቢዋለሽ። የማይሆን ነገር እንዴ! አንዳንዴ እናስብ እንጂ በእናትሽ። እንደኛ እኮ የከተማ ልጆች ነን አይደለ? ትላልቅ ሰዎች ነን እኮ ማሰብ አለብን። እኔ ምንም በቃ አንድ የገባሁበት ነገር ነው። ፈጣሪ ያውቃል። እሺ ምንም አይደለም። መሄጃ የላትም ብላችሁ ነው ልብሴን አምጥታችሁ የምትሰጡ። አልሄድም። እኔ ማን ይጃለሽ? በቃ እኔ ውጪ አብዬ በክብር በቃ ሸኛት። ቤቷ ሄዳ ትረጋጋ አልኩኝ እንጂ በክፋት አስቤ ነው? እስኪ ንገረኝ። እኔ ጭንቅላቴ ለሰከንድ አያስብም ክፋት። በክፋትም አሰብሽው በመልካምም አሰብሽው ነገር አበላሸሽ። እሷን ትሂድና ተረጋጋ ከማለት ይልቅ ይቅርታ አይቀርም? እስኪ ንገረኝ። ይቅርታ ነው የፈለገችው እሷ መንበርከኬን ነው እንጂ ጥፋት ሳያጠፋ ሰው ልጅ እንዴት ነው ይቅርታ የሚጠይቀው? ማንም ይጠይቃል። እናት ትጠይቃለች። ቤቷ ውስጥ እናት ናት ብዬ እግሯ ስር ገብቼ ኩሽና እያልኩ ንቃኝ እኮ ነው የመጣሁት። ነው ሀሳብሽ? በቃ እንከራከር። በቃ በት ይፈልጋል። ይቅርታ አትጠይቂም አይደለ? ነገሩ እንዲረጋጋ አትፈልጊም አይደለ? ከእሷ ጋር ጸቡና የፈለግሽው ግርግሩን አይደል የፈለግሽው? ግርግሩን ነው የፈለግሽው። እና እኔ እንደዛ ነው የምረዳሽ። ውስጥ መግባቴ ጌታውቂ እባክሽ። እኔ ፍቅር አሸንፎኝ እንጂ እኔ ይሄ ሁሉ ነገር ከመምጣቱ በፊት አንድ ይቅርታ ናት እንደዚህ የምታስለቅስሽ። ትናንት ይቅርታ ብለሻት ኖሮ ዛሬ በሰላም እየተጫወትን ነበር እየሳቀን። ይቅርታ አልጠይቅም። በቃ ይቅርታ ካልጠየቅሽ ደግሞ እሳቱን ቻዩ። በቃ እኔ ደግሞ ውጣልኝ። በቃ ሄድልኝ። ውጣልኝ። ስሚ፣ ከአንቺም ጎን ከእሷም ጎን መሆን አንችልም። በቃ አትሁን። የፈለግከው መሆን ትችላለህ። የሚወጣባችሁ ነገር ራሳችሁ ተጋፈጡ። በቃ እኔን አስወጡኝ ከእናንተ እንትን ውስጥ። እኔ መጨቃጨ እኔ ራሴ መተማ አልፈልግም እንዴ። አታየኝም እንዴ? የሶስት ቀን በአንድ ልብስ እንደዚህ ቁጭ ብዬ እኔ እንደዚህ አይነት ቤት ውስጥ መግባቴን አውቄ ነው።
እኔ ምንም አልልም። ፈጣሪ እንዳረገኝ ያረገኛል። ለምክንያት ነው እዚህ ቤት ውስጥ እዚሁ ህይወት ውስጥ ያስገባኝ ለምክንያት ነው።